ምን ደስ ያለሽ አይደለም ምንም አውቀው ነገር የለም አስለበስከኝ ይዘኝ እኔ አብሬሽ አለ ኧረ ሱሪ ምንድነው በቂታ ሶስተኛ ልጅ መቼ ነው? ሰላም ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ በያላችሁበት ቦታ ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ ለሱራና ለውድ ቤተሰቡ ለውዷ ትልቅ ቀን ነው። እንግዲህ ከተጋባን ድፍን 3 አመት ሆኖናል። በጥር 7 ነበር የተጋባ ነው 1900 ሳይሆን 2015 ነበር። እንግዲህ ዛሬ ለየት ያለ ቀን ነው። ሴቶች ደግሞ እንደዚህ አይነት ለየት ያለ ቀንን አይረሱም መቼም ታውቃላችሁ አይደል? አገባኝና ረሳኝ እንዳትለኝ የሆነ ነገር ማሰብ አለብኝ። እንግዲህ ዛሬ እኔና ክሮዎች ያሉ እንግዲህ ቦታ ከመፈለግ ከምኑ በጣም ሎትስ ኦፍ ኢነርጂ የሚያወጣውበት እዚህ ላይ በጣም ኢነርጂ ወጥቶበታልና ዛሬ ውድዬን ሰርፕራይዝ አረጋታለሁ። እንግዲህ የሆነ ፒክኒክ ታይም ይኖረናል። እኔና እነሱ እሷ ጊዜ ይኖረናል። አሁን ባለንበት ሁኔታ 10 20 እስከ 50 ምናምን አይተናል። ብዙ አመታት ያስቆጠሩ ማለት ትዳሮች አሉ። ሰው እንግዲህ የራሱን እንትኑ ያው ስፔሻላይዝ ያደርጋልና ስለዚህ ቀጣይ የሚሆነን ምንድነው ውዷን የገዛውላት ልብስ አለ። ልብሷን ይዤ ቤት ሄዳለሁ። አልብሻት እዚህ ይዣት እመጣለሁ። ከዛ ቀድሜ ግን ማስተካከለው ነገሮች ይኖራሉ። ምንጣፎች አዘጋጅቻለሁ። አሁን ወደ ማስተካከል ነው የሚሄደው። እዚህ ያለው ነገር ስታንድ ባይ ካደረኩኝ በኋላ ቀጥታ ወደ ቤት እንሄዳለን። ውዷን ሰርፕራይዝ አለ፣ ስራ አለ ነው ማለት ፕሮሞሽን ስራ አለ። አብረን እንሄዳለን። አብረሽኝ እንላታለን። ሁሉ ነገር አሁን እናስተካክል አይደለ? አብራችሁን ሁኑ። በዚሁ ደግሞ እናንተም የምትመክሩን የትዳር ምክሮች ካሉ ጻፉልን። አስተያየታችሁን፣ ፍቅራችሁን ግለጹልን። ይሄ ፖፕ አውት እንዲያደርግ ፈልጋለሁ። እንግዲህ በጣም ነው የተዘጋጀሁበት። በጣም ለፍቼበታለሁ። ላቭ ዩ ጋይስ። አብራችሁን ሶ ጋይስ ዛሬ የውዷ ትልቅ ቀን ነው የሚሆነው። የረሳነው ዕቃ የለም ጋይስ እንድትከፋ አልፈልግም። አንድ ዕቃ ረስቼ ኧረ ንፋሱ አዛረገኝ። አዋረሳንማ አንድ ዕቃ መርሳት አልፈልግም። ወይኔ ስጦታዎቼ እሺ ዛጋ ምናምን እናርክ። ውዷዬ ኮንፈርቱ ተጠብቆ ነው የሚመጣው። ያው ማማዬን ልጄን ይዛ መምጣቱ አይቀርም። ጋይስ አግዙኝ እንጂ አቀብሉኝ ነገሮች። ያ ኬክ አምጥተንላታል። እዚህ ጋር ኬክ ትቆርሳለች ውዷ። እንግዲህ እንደሚታወቀው ልደትን የማይረሱ እንግዲህ አንቨርሰሪው ረስቷል ብላ እኔ ቅር እየተሰኘች ነው የምጠብቀኝ የሚሆነው። እኔ ባሏ ግን አረሳትም። ስትመጣ ይኖራል። እንኳን አደረሰን እንኳን አብሮ አደረሰን። ባይዘው የፕሮግራሙ አንዱ ድምቀትም እኔ ነኝ። ያው እኔና እሷ አይደል የተጋባ ነው። ነገር ግን ግዴታ አንዱ ነው ሰርፕራይዝ ማድረግ ያለበትና እሷ ደግሞ ቤት ውስጥ ያው ልጆቹን ምኑን ቴክ ኬር ያደረገች ስለሆነ ያው የኔ ሪስፖንሲቢሊቲ ነው ሊሆን የሚችለው። ሌላ ምን የረሳሁት ነገር አለመኖሩ አሰ የማይረሳ ትውስታ ቀን ነው የሚሆንላት ዛሬ ውዷ። ሁሉ ነገር አዘጋጅቼ ጨርሻለሁ። እሷን ማምጣት ብቻ ነው የሚቀረኝ። የገዛውላት ልብስ አለ። እንግዲህ ልብሱን ይዤ እሄዳለሁ። ቤት እገባለሁ። ስራ እንዳለ ማስታወቂያ ስራ እንደምሰራ ይዣት ነው የምመጣው። ስለ አንዳንድ ነገሩ እነግርሻለሁ ምናምን ብዬ ስለዚህ ለየት ያለ ቀን ይሆናል ብዬ ተስፋ አድርጋለሁ። ጥሩ ቀን ለመስጠት የማይረሳ ቀን ደስተኛ እንድትሆን እንግዲህ ባለቤቴ ካለሷ ማን አለኝ? እሷ ነች ያለችኝና የልጆቼ እናትም እንደመሆኗ መጠን ዛሬ እንግዲህ አበባ ይዤ ነው የምጠብቃት ውዷ ባለቤቴን። ውድ የቻናላችን ተከታታዮች ይሄን ቪዲዮ የምታዩ በሙሉ ዛሬ 3ኛ ዓመት ስለሞላን ከተጋባን ይሄን ቪዲዮ ስታዩ ገና ሰብስክራይብ በማድረግ እንድትጀምሩ
ጠይቃችኋለሁ፣ ጥሬን አቀርባለሁ። አይ ሆፕ በዚህኛው ቪዲዮ 100 ሺህ እንሞላለን። ቀጣይ 100 ሺህ ደግሞ አብረን እንደምናከብር ቃል ገባላችኋለሁ። 7000 ላይክ እንዲኖረው ነው ይሄ ቪዲዮ። 100 ሺህ ሰብስክራይበር እና 7000 ላይክ እንዲኖረው ነው። በዚሁም ጎን ለጎን ሌላ የምናበስራችሁ መልካም ዜና ይኖረናል። አብራችሁ ነው መጣሁልሽ የኔ ውድ። ቀንሽን ላበራው ነው። ደርሰናል ውድ ቤተሰቦቻችን፣ ልንገባ ነው። የውድ ሪአክሽን ነው ያለ። ጆኒ እንዴት ነሽ? ደህና ነሽ? ጆኒ ማሚ ታለች። ማሚ እንዴት ነሽ? አማን ሰላም። ማሚ ታለች። ማሚ ጥራት ይልስ ነይ አባቢ ይፈልግሻል ብላት ይልስ ጥራት ማሚ ወይ ሰማ ነው የሚሆነው። ወይ today is the big day ሙዳ እንዴት ነሽ? አለን ዛሬ አንድ የምንሄድባት ቦታ አለች። እስቲ ይህቺ ነገር ለኪያትና የምትሆንሽ ከሆነ ቀይረሽ ነው። ምንድን ነው ያት እስቲ እንዴ ቀሚስ ትወጂዋለሽ ብዬ ተስፋ አደርጋለሁ። እንግዲህ አንተ ያምራል። ምንድን ነው ዛሬ አንድ ምን ሰራት ሰራለች። እስቲ ቶሎ ጊዜ የለንም፣ ቶሎ መውጣት አለብን። እነግርሻለሁ። ለበሽና ያወራን ይላል መኪና ውስጥ ያወራን እንሄዳለን። እነግርሻለሁ። ቶሎ በይ ወዴ ሰላለሽ በጣም ነው የሚያምረው። ወይ እንሄዳለን። እሺ እንሄዳለን። አባት ሂጂ ቶሎ በይ ለብሰሽ ነኝ እነግርሻለሁ። እንዴ ማየ ደግሞ ደስ አላለሽም ነኝ እና አልሳምም ታዲያ እንሂዱና መሰለኝ ደንግጬ። እሺ አመሰግናለሁ። ቴንክ ዩ አጥለም ቀይራ የመጣች ነው። እንግዲህ የምንሄድበትን ቦታ አብረን እና ይሆናል። ፍራችሁ ነው። እሺ እየጠበቅን ነው። ዋው ድሮም ገብቼ ነበር ስለዋለሁ እኮ ገባሽ? እዚህ ጋር ነው የምንስለው። በጣም ነው የማረግሽ። በጣም በቃ ዛሬ ልዩ እንደተገኘ እራሱ አላውቅም። የት እንደምንሄድም አላውቅም። ስራ አለ አልኩሽም። የምን ስራ? እንዴት ያወራን እንሄዳለን። ችግር የለውም። አሁን ከጨረሻ አይደለ ጫማ የለም። በጣም ነው የሚያምረው። እውነት በጣም ነው የወደድኩት። በጣም ነው የማመሰግነው። ጆኒን ተደብቀን ነው የምንሄደው። ሰማሽ? ጭራሽ ለብቻችንን ነው እንሄዳለን። ቆንጆ ጊዜ ይኖረናል። ስራ ይኖረናል። ከስራ መልስ ማለት ነው። ምሳ ምናምን ጋብዝሻለሁ። አሪፍ ቀን ነው የምናሳልፈው። እውነት ነይ። ምንድን ነው ሱሪዬ ነው የምንሄደው? አይደለማ እንዴ ምንም ሳትነግረኝ አንቺ አንዳንዴ ትዕግስት ቢኖርሽ ምን አለ? እኔና አንቺ መጥፎ ቦታ ወስድሻለሁ አይደለም። ምንም ይነገር ማመን አለብሽ። እስከ ጥግ ማመን አለብሽ። እኔ ማምናለሁ እኮ ባሌ ነገር ቁመን ራሱ ማመን አለብሽ። ባልሽ ያለ አንቺ አይደምቅብኝም እኮ። ፕሮሞሽን ልንሰራ ነው። የምን ፕሮሞሽን እንደሆነ እኔ ምንም ማውቀው ነገር የለም። አዲስ የሳሙና ምርት መጥቷል። እዛ ማስታወቂያ ነው የምሰራው እና ለዛ ነው ነጭ ልብስ ያስለበስኩኝ። የማውጣት ኮምፒቲሽን ምን አይኖርም። ለምን አልነገርከኝም ታዲያ? እና እነግርሻለሁ። ምንድን ነው እዚህ የተዘጋጀ ነገር አለ ማወቅ የለባቸውም ስለተባለ መስለኝ። እኔ ብነግረኝ ደስ ይለኛል። ምንም ማላውቀው ነገር ውስጥ እንዴት ይዘኝ ነው ሄደሽ? እሺ ወይ አንዳንድ ነገር ንገሪኝ። ሳትነግራት ዛት ነው በቃ ውድድር ነገሮች ይኖራሉ። የሳሙናውን ኃይል ነው የምናይበት። ለዛ ነጭ ለብሰሽ የመጣሽው የሆነ ነገር የሚቀባ ነገር አለ። ከዛው እንዴት አትነግረኝም? ይሄ ሁሉ ሳዲያ እንዴት አታሳውቀኝም? እንዴ ቢያንስ ምን ችግር ምን ይጠይቃል? እኔ ቢቀርብኝ ይሻላል። በቃ የምር ይቅርብኝ። እኔ ምንም ማውቀው ነገር የለም። ተይ እንጂ ጌታ ሆይ። ስለዚህ ደስ ሁሉ ነገር ካበቃ በኋላ ሲሆን ከኔ ጋር ለዚህ ተቋማዊ ቦታ ላይ መጥተሽ መምጣት ራስ ቆጥቅ ነገር
እሱማ ነው ግን ቢያንስ ልጅሽን አስትቼ ምን ብያር ልጅሽ መጥቶ እኮ ፕሮሞሽን ነው አልክ። ስለሱ ደግሞ ማወቅ አለብኝ። እንጠብቃቸዋለን፣ ይመጣሉ፣ ተነጋግረን እንሄዳለን። እስከዛ ያርፍ ብለን እንጠብቃቸው። ምንድነው ይቅርብኝ እባክህ። ለምንድን ነው ይቅርብኝ? ምን ደስ ያለሽ ነገር አይደለም። ምንም አውቀው ነገር የለም። ማስለበስከኝ ይዘኝ እኔ አብሬሻለሁ። እኔም ነጭ ነው የለበስኩት እኮ እኔም አብሬሻለሁ። የምን ሳሙና ማስታወቂያ ቆሻሻ ነገር ይነካል። በቃ አጥበሽ ያነጣል ያነጣም ነው ማወዳደር። ሌላ ልብስ መቼ ያስኩና ነው አውልቂኝ? ምን ማለሽ? መች ነገርከኝ እንዴ? ሱሪ ምን ነው? ችግር የለውም። የኔ ልብስ እናደርገዋለን። እኔም ነጭ የኔ ልብስ እናደርገዋለን። ምንም ማጠብ እኔ ምንም አልገባኝም። ብቻ ችግር የለውም። አሁን ቅር ያለሽ ነገር ካለ ንገሪኝ በግልጽ። እኔ አንቺ የማይሆን ቦታ ይዤሽ ሂጅ አውቃለሁ። እሱማ አታውቅም። ግን ያው እንዴ ድንገት ቀሚስ ገዝተህ መጣ። ከዛ እኔ ዳልከኝ ምንድነው ስለ ፕሮሞሽን ነው አምሮብሻል። ተይውና እሱማ ያምራል ቀሚሱ። እንኳንም ገዛህልኝ። ግን ምንም ባልገዛልሽ ራሱ ቀሚሱን ስለገዛሁልሽ እኮ እሺ ብለሽ ይሄ መጣው እኮ እዚህ ነው መጣው። መድረስሽ ካልቀረ ምንድነው ምን እንደሆነ ግራ ገብቶኝ ነው። አይጦለውላ ጨሯ ሲቀር ጠጣልሽ እንደሚባለው ነው። ደርሰሽ ቦታው ላይ ልንደርስ ስንል እንዴት አራግ ነው ትፈልሽ? እስቲ እናያለን እሺ ምን እንደሆነ። ሱሪ በስመ አብ እኔ ምንም አልደረሰብኝም። ግን በቃ እንዴ እንዴት ነው ማላውቀው ቦታ ምንም የነገርከኝ ነገር የለም። እንገርሽሽ አይንሽን ጨፍንሽ ጭራሽ ታምኝ አታምኝ። እኔማ አምናለሁ ግን ለምንድነው የምጨፍነው? 3 ደረጃ ነው እንዴ? በቃ አንዳንድ እንትን ምሉ ነገሮች አሉ። አይንሽን ጨፍኝና አዲስ ነገር አሳይሻለሁ። አይተሽው ምን ልታረግ ነው? አይተሽው ማታውቂው ነገር አለ። ማስጎበኝሽ ነገር አይንሽን ጨፍኝ ጨመኝኝ። እኔ አላምንም እንዴ የሆነ ነገር አላምንክም። ትመለሻለሽ እዚህ ድረስ ለፍተሽ ልብሱን ቀበልሻለሁ። ተከራይተን እንዴ አመጣ? አይ ማን ያከራያል እንደዚህ ልብስ? እሺ አይኔን ጨፍኝ። ምን እመኝኝና ጨፍኝ ይዤሽ ልሂድ። ታላሽ አላይም ግን ምን ከምሬ ነው። ምንም እያመንኩህ አይደለም እንዴ? አይዞሽ አትወጪም። አንድ ግሽ ትንሽ እመኝኝ። ምን ስከተኝ አውቀና ሱሪ ከፋል እንዴ? አንቺ እንት ቦታ ውስጥ ይችላል እንዴ? ምንድነው እንትን ብታይ በኢየሱስ እግዚአብሔር እንዳታይ ዋ ይሻል አላይም ቆሚሱ ጋር ምን ሰርፕራይዝ ወረዛ ተመተለ ምንድነው? ጌታ ሆይ 3 ድፍን አመት ሞላኝ አንቺን ካገባሁሽ። እንግዲህ በዚህ 3 አመት ውስጥ 2 ልጅ አፍርተን ኧረ በየስ አባሽ ነው ያልሽኝ። ኧረ ላበና አንተ አረሳኸውም እንዴ? ለምን ረሳዋለሁ? ነይ ጌታ ሆይ በለው። እንዴት አባቱ እንደሚያምር የምር እንዴት አባቱ ስሚ አርፈሽ ተቀመጪ። ይሄ ሁሉ ነገር የምን ልብስ ታጥቢያለሽ? ማርያምን እኔ ግራ ግብት ብሎኝ ነበር። የምን ፕሮሞሽን ነው አንቺ? እኔ ምን አውቃለሁ? አንተ በቃ አትረሳማ። እኔ ነበርኩ እኮ ይሄንን ማዘጋጀት የነበረብኝ። ረሳሻ በልጆችሽ ቢዚ ሆንሽ። ረረረ ትለያለህ። እሰይ ውድ ተመልካቾቻችን እየነገርኳቸው ነበር፣ ሙሉ ፕሮሰሱን ሳሳያቸው ነበር። 3 አመት ሞልቶናል። ጥር 7 በዛሬው ቀን ነበር ያገባሁሽ። አዎ አይደለ? ስለዚህ ቀኑ ምን ነበር? አረሳከው እንዴት ረሳው? ቀልጃለሽ። እና በጣም ነው ደስ ያለኝ። ደስ የሚል ቀን ነበር ያ ቀን ራሱ ከልባችን አይጠፋም። ስለዚህ በዚሁ አጋጣሚ ለአዲስ ሙሽሮች ማስተላለፍ የምንፈልገው መልእክት አለ። የሰርጋችሁን ቀን እንዳትረሱት፣ በጣም አይረሳም። ላ ከተጋባችሁ በኋላ እንዳትረሱት ይፈልጋሉ። አንቺ ማለት እንደዚህ ጭምቡጥ አባባ ነሽ ለኔ። ፈካው እንግዲህ በእናትነት መንገድ ውስጥ ሂዳ ስንት ውጣ ውረዶችን አልፋ 2 ቆንጃጅት ወንድና ሴት ልጆችን ወልዳልኝ። እንግዲህ ያቺ ከላይ ያሳያችኋለሁ ቀጭኗን ፋሲካ የድሮዋን ፋሲካ ፎቶ ከላይ ያስገባላችኋለሁ። ችግር መሰለኝ አሁን እኮ ለቲም ቦና ቦርጫሙና ምናምን እንግዲህ በእናትነት ሀስል ውስጥ እያለፈች ነው። እንግዲህ
ምን ተሰማሽ? ማርያምን አልጠበቅኩም ነበር። በጣም ነው ደስ ያለኝ እውነት። ጭራሽ እኔ ረስተኸዋል። እኔ ራሱ አያስታወስኩትም ነበር። ያው ከልጆቹ ጋር ቢዚ ስለመሆን አንዳንዴ ትረሳለህ። ግን በጣም ነው ደስ ያለኝ እውነት። በጣም ነው የማመሰግነው። በጣም ነው የምወድህ። የምር በጣም ነው የምወድሽ። ትለያለህ። ትንሽ ወደ ኋላ ሳበል አድርግልኝ፣ ፀሐይ እየመጣብሽ። ችግር የለውም ጠቃሪ ውዷ። ወይ ዛሬ በእውነቱ ለኛ ትልቅ ቀን ነውና በጣም ትልቅ ቀን ነው። ከላጤነት ከቤተሰቦቻችን ወጥተን አንድ የሆነበት የራሳችን ቤተሰብ የመሰረትንበት ቀን ነው። 3ኛ ዓመታችን ነው። 3ኛ ዓመታችን ነው እና ደግሞ በዚህ 3 ዓመት ውስጥ 2 ልጆችን አፍርተናል። እግዚአብሔር ይመስገን። የእግዚአብሔር ውለታ እንግዲህ በፍሬ ባርኮናልና በዚህ እንዴት ነበር ትዳር በዚህ 3 ዓመት ውስጥ? እስቲ ተከላ አድርገሽ አለ ብዙ ነገር አለ፣ እናትነት አለ፣ ልጆች አሉ፣ ትዳር አለ። ምንድን ነበር እስቲ? ያው በ3 ዓመት ውስጥ ትዳር አሪፍ ነው፣ እግዚአብሔር ይመስገን። ብዙ ነገርን ታሳልፋለህ። እያዳመጣችሁ ተመልካቾች እሺ፣ የምራይ ጄኒ የሚልኝና አይ ጀምሪን እያወራለሁ። ያው ብዙ ነገሮችን ታሳልፋለህ። እኛ መጀመሪያ ሁለታችን ብቻ ነበርን፣ ሁለታችን ብዙ ነገር እናሳልፋለን። ያው ትዳር ውስጥ መጋጨት አለ፣ እንደዛም መልሶ ታርቀህ መቀጠል አለ። ምንም በቃ ከዛ ደግሞ ልጅ ሲመጣ የመጀመሪያ ልጅ ሲመጣ ይለያል። ብቻ ግን ሁሉ ነገር እያደገ ነው የሚሄደው አይደለ? እየጨመረ ነው የሚሄደው እና ደስ የሚል ጊዜ ነበር 3 ዓመት። ከበፊቷ ፋሲካ ምን የሚናፍቅሽ ነገር አለ? አሁን ደግሞ ወፈር ብላ እናቱና እዚህ ጋር ልጆቿን እያጠባች በዚህ ጋር እሷ እየበላች በዛ ጋር ደግሞ አታትረብሽ እያለች ጆኒ እንትን የምትለው ነች እና ያለችው የሚናፍቀኝ ነገር የለም ማለት የተሻለ ነገር ስለሆነ አዎ፣ እና የተሻለ ነገር ስለሆነ ያገኘሁት ትዳር ውስጥ የሚናፍቀኝ ነገር የለም። ባይሆን ቅጥነቴ ይናፍቀኝ እንጂ ሌላ ነገር ይናፍቀኝ ነገር የለም። ባይዘይ ቅጥነቴ ስትል ውሸት ሊመስል ይችላል ለተመልካች። የድሮ ፎቶዋን እዚህ ጋር 2-3 ምናምን ለጥፍላችኋለሁ ከላይ። እንዴት ልታስቅብኝ? ማሳቅ አይደለም እኮ ኖርማል እኮ ተፈጥሮ ፕሮሰስ ነው። ባይዘይ ይገባችኋል። እንግዲህ ሴቶችም ትዳር ሲመጣ ምን ሲመጣ ሬዲ በቃ ሜንታሊ እንደዚህ አይነት ነገር ሬዲ መሆን አለባችሁ። አሁን ያለው ቢዩቲ አሁን ያለው እንትን ያው ቆንጆ ነች። አሁንም ያው ግን ይመጣል ተመልሶ፣ ግን እንደ በፊቱ አይሆንም። አቅምም ከምንም ይኖራሉ አንዳንድ ነገሮች። በፊት እንደፈለግሽ ምትዘንጪ ምን ምትይኮሽ አሁን በደንብ እንደፈለግሽ ልትዘንጪ ትችያለሽ። ግን ሚይዙሽ አለ። አዎ እንደ በፊቱ ነው። ኩልሽን ከንፈርሽ የሚነካብሽ ሕፃን ልጅ አይጠፋም ማለት ቤት ውስጥና አንዳንድ ነገሮች ይኖራሉ። እውነት ነው። አብዛኛውን ነገር ገልጸዋለች። እኔ ደግሞ በራሴ በኩል የተሰማኝን ነገሮች ገልጻለሁ። ትዳር በጣም ለኔ መልካም ነው። እግዚአብሔር ይመስገን። በጣም ብዙ ነገሮችን ያየሁበት ነው። ስለ ትዳር ከመጀመሪያ ከበፊት የሚናፍቀኝ ያው ነፃነቱን እንደፈለኩት የፈለኩበት ቦታ አምሽቼ የምገባለሁ፣ እንደፈለኩት ሄዳለሁ፣ እዚህ ሄዳለሁ ምናምን መናገር እንትን ማለት አልነበረብኝም። አሁን ላይ ትንሽ ሪስፖንሲቢሊቲ ያለች ምንም እንኳን ውዷ ባትቆጣም ግን ያው ልጆች የሚናፍቁኛል። ቤት መግባት በጊዜ እንዳለብኝ ይሰማኛል። ግድ ነው። እንደፈለኩም እዛም ገንዘብ ማጥፋትም የለም ሰብሰብ ትላለና ትዳር ይሰበስባል። በፊት እኔ በወንደላጤነት ለ6 ዓመት ነው የቆየሁት። ስለዚህ በዚህ 6 ዓመት ውስጥ ኦልሞስት በቃ ማየት ያለብኝና አይቻለሁ። ወንደላጤነት ባይዘው ፍሪደም ምናምን ብቻ ይመስላል፣ ግን ሀስልም አለው። ስትታመሙም ወንደላጤ ሆናችሁ ነው፣ ኪሳችሁ ሲጎልም ወንደላጤ ሆናችሁ ነው፣ ድክም ስትሉም እንግዲህ ምግብ ሲርባችሁ ምናምን ወንደላጤ ሆናችሁ ነው። ትዳር ሲኖር ግን ያው ሲከፋችሁም መጥፎ ጊዜ ስታሳልፉም ብቸኝነት ሲሰማችሁ ብዙ ነገሮች አሉ፣ እንደ ደስታው ሁሉ እንዳለ ሁሉና በዚህ 6 ዓመት ውስጥ ያቺ ነገር አሳልፌ እግዚአብሔር ይመስገን ቆንጆዬ ልጅ ጠብሼ ጊዜ ተጨምሮበት አግብቼ 2 ልጆች ወልደው 2 ቆነጃጅት ቆንጆና ቆንጂት ልጆችን ወልደን እዚህ ደርሰናል። እንግዲህ እቺ 3 ዓመት ደግሞ እንደሚባለው
ፕሌን እየመጣ ነው ሲለኝ ፕሌኑ ምንም ሊያቋርጥ አልቻለም። እየረበሸን ነው ተመልካቾች። እስቲ እናቆምና ድምጽ ከዛ በኋላ እንግዲህ ህይወት ተቀየረላችኋለሁ። ስለ ምግብ መታሰብ ቆመ፣ ብቸኝነት ቆመ። የሆነ ነገር ዴርዞሎስ አንድ ሰው አለ ሁሉ ጊዜና ያ ነገሮች በጣም ደስ ይለኝ ነበር። ስራ ውዬ አንቺ ጋር እስከመጣ እናፍቅ ነበር። ልጆቹም ከመወለዳቸው በፊት እንትን ብለን ነበር አይደል? አዎ ወራቶችን እንትን ብለን ነበር። አዎ አሳልፈናልና በቃ ደስ የሚል ጊዜ ነው ያሳለፍነው። ያው ብዙ ነገር ታሳልፋለህ፣ ግን እንደዛም ሆኖ ደስ ይላል በጣም። በባዶ እንትን አርኩሻ እየጠጣም ቢሆን ነው ማለት። እሺ ግን እንዴት ቆይ መቼ ነው ይሄን አዘጋጅተን መተህ ነው? ክሮ ምን ይሰራል? ክሮ ምን ይሰራል? ኧረ በስመ አብ። ስለዚህ እንግዲህ ዛሬ ውድ ተመልካቾች የኔና የሷ ጊዜ ብቻ አይደለም የሚሆነው። እንግዲህ እናንተም ኦዲየንስ የኛ ቤተሰቦች አላችሁና የተለያዩ አይነት ፕሮግራሞች ይኖራሉ፣ ጌሞች ይኖራሉ። ያ ምንድነው ጥያቄና መልስ ሪያሊቲ ሾው እንደሚባለው ምን ነገሮች አጋጠመን በቃ ማንረሳው ነገር ነው። የሚያሰፉት ጥያቄዎች አሉ እዚህ ጋር ክሮዎችም ያመጡት ያዘጋጁት ጥያቄዎች አሉና ከእናንተ ጋር ያለንን ነገሮች ሊጨምሩ ይችላሉ፣ ሰውን ሊያስተምሩ ይችላሉ። አዲስ ስፔሻሊ ትዳር ውስጥ የምትገቡት ካላችሁ እናንተንም ሊያስተምሩ ይችላሉ ብለን ያሰብናቸውን ነገሮች ሪል ነገር ከእናንተ የሚደበቅ ነገር የለምና ሪል ነገሩን ዲስከስ የምናደርጋቸው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። 100 ሺህ መሙላት አለብን። 3 አመት ሆኖናል አይደል? 3 አመት ሆኖናል። ፈሽ 100 ሺህ አዋሽ ታርክሽ አለ እንዴ? ምን ነካሽ? ስንት ብር እንደተገዛ አታውቂም እኮ ነይንዶ እንዴ ዛፍ የተሸከሙ ነው ይመስለኝ። ገና እኮ 10 ምናምን እንዳገኘሁሽ ነሽ። እሱማ ነው እንዲህ ነው የፈካሽው አንቺ በልቤ ውስጥ ምን አመጣ? ያንን ተፈጥሮን ታደንቅባታለህ ውዴ። እንደዚህ ታይሽን ባንድ ያደገ አይደለም። እኛው እንደዚህ ነው የምናደርገው። የነ ጆኒ ልጅ ምናምን ስናይ 5-6 ምናምን ስንደረድር እንደዚህ ነው እያደገ ዋርካ ነው የምንሆነው። እሺ እና እግዚአብሔር ሲጨመርበት ደግሞ በቃ ጥቃቅኗን ችግሮች ታልፋላችሁ። ሁሉ ነገር ያማረ ይሆናል። እንደነገርኩሽ ላጤነት ቀላል የሚባል አይደለም። ስፔሻሊ ለያንግ ጄነሬሽንስ በቃ ከ20ዎቹ በላይ ሆኖ ቋሚ ገቢ ላለው ሰስቴን ማድረግ ለሚችል ቤት ኪራይ ነው። ቤት ኪራይ በጣም የሚያስጠላ ኤክስፔንሲቭ ቢኖር ባይዘው ቤት ኪራይ ነው። ኦልሞስት የኤርኒንግህን የሆነ ያክል ፐርሰንት ግምት ስለሚያደርገው ፕላስ ደግሞ ወር እንዴት እንደሚደርስ ምንድነው ቀን ለሚረዝምበት ሰው ቤት ተከራይ በለው ይባላል። በጣም ያረዝምብኛል ምናምን ለሚል ሰው ቤት ተከራይ በለው ይባላል። እና ወር 30 ስትመጣ ትደነግጥ ነበር። አዎ በቃ አይ እኔ ብዙ አልተጨናነኩም፣ ግን በቃ ያናደኝ ነበር። አብስለህ ትበላ ነበር? አዎ እና ታይሞች አሉት ባይዘው አሁን ላጤነት ላይ ቤተሰቦች የሚረዱልኝ ፈልገው በቃ ጎበዝ የምትሆኑበት ኤቭሪ ነገር አልጋ ባልጋ ለከሰዓት ለምሳ ምግብ ሰርተ የምትሄድበት ታይሞች ምናምን አሉና ስራ ቦታ ሆነ ራሱ ያ ምግብ እንደሚጠብቅ ምናምን ትዝ ሲል you will be proud በቃ በራስ በጣም እየኮራህ ነው እንትን የምትለውና ከዛም ጎን ለጎን ደግሞ አቤት በዚሁ አጋጣሚ ኤባው ብራዘር ኢፕሰን ብራዘሪን በጣም ነው ላመሰግን የምፈልገው። በጣም የላጤነት ፈርጤ ነበር ማለት ይቻላል። በጣም ነበር የሚያደምቅልኝ። ምግብ መጥቶ ኩክ ያደርግልኝ ነበር። በጣም ሃንጋውት እናደርጋለን፣ ፊልም እናያለን፣ ደብረ ዘይቱ ላይ ደንዝናናለን፣ እንዋኛለን እና ላጤን በጣም አድምቆልኛል። አባት ትዳርሽን ደግሞ እኔ አደምቅልሻለሁ አንቺ ብቻ ግን። ስለዚህ ያ ነገሮች ነበሩ። በዛ ጎን ለጎን ደግሞ የስንፍና ወቅት ይመጣል። የስንፍና ወቅትና አብሶ ደግሞ መጥፎው የህመም ወቅት ሲመጣ በቃ ያናኑ ጉንፋንም ምንም ሲኖር በቃ አብሶ አሁን አጋጥሟችሁ ያቁም አፒታይታችሁ ተዘግቶ ምናምን አረችን ብለስ እችን ብችን ቁመስ ምናምን የሚል ሰው ሳይኖር ሲቀር ያ ነገሮች ሳይኖር አይደለም ምግቡ ራሱ አይኖርም ምግቡ አይኖርም እና ያ እንትኖች ይኖራሉ። ተግባባ። ከዛ ኢቭን እኔ በቃ ነበር ኦትስ ምናምን የሆነ ጊዜ አሪፍ ነው ምናምን ብሎኝ ብዙ ምርጫ ያለበርና ገዝቼ ተጠቅሜ ምናምን 2 ቀን 3 ቀን ሰራሁት ምን አልኩ ምናምን ከዛ የተቀመጠ ምናምን
ኦትሱ ላይ ራሱ እበላው ነበር ነው ጥሬውና ምን አድርግ ጥሬው የስንፍና ጥግ ስንፍናና በቃ ይሄ አንዳንድ ነገሮች ሁሉ ነገር ያስጠላሽ የለ እንደዚህ አይነት ታይም ላይ እንደዚህ አይነት ነገሮች ነበሩ። ከዛ በጣም ደግሞ ኢንዶሚን ራሱ በጣም አቢዩዝ አድርጌዋለሁ። ኢንዶሚን ጥሬ በላ ነበር ጥሬውን በልቻለሁና እንደዚህ አይነት ታይሞች አሉ። እኛ ነገርኳችሁ ያው ጥሩ ነገር ብቻ አይደለም ለእናንተ ለቤተሰቦች መነገር ያለበት ለዛ ብዬ ነውና እንደዚህ አይነት ስንፍና ወቅቶችም አሉ። በዛው ልክ ደግሞ አልጋዬን አንጥፌ ቤቴን አጽድቼ ወልውዬ እንዳልነካ ጫማዎቼን ላይን አፕ አድርጌ አልጋዬ ውስጥ ሰተት ብዬ ገብቼ ሰተት ብዬ ወጥቼ እዛው አስተካክዬ ምናምን የኳሊቲ ያንዳንድ የራስን ወቅሰ ምናምን ዲዛይን ሰው አይደለው ምናምን ብለህ የምትነሱበት የለም እንደዚህ ያ ነገሮች ነበሩና እግዚአብሔር ይመስገን ያ ሁሉ ታሪክ ሆኗል። ታሪክ ሆኖ አዲስ ታሪክ ከውዴ ጋር እየጻፍን ነው እና ውዴ ያው እኔ ላጥ ያለው ጥያቄ እየጠየቁ ነበር። ምን ሶስተኛ ልጅ መቼ ነው የሚደገመው? ተው አትጠይቁ። መቼ ነው ሀሳብሽ? አሁን ነው ወልጄ ገና ማረፌ ነው። ገና 4 ወር እኮ ነው 5 ወር ነው ነካችሁ። ገና ነን ገና ይቆያል። ገና ነን። ሶስተኛው ወንድ ነው ሴት ቢሆን ደስ ይልሻል? አይ እዚህ ይሰጠኛል። አሁን እቱም አለኝ ምንም ችግር የለብኝም። እንደውም አንዱ ምን አለኝ ባለፈው አግኝቶኝ እናንተ በጣም እድለኛ ሆናችሁ በቃ ብዙ ጊዜ ሁለት ወንድ ሲሆን አረ እህት ድገሙላት ሴት ድገሙላት ይባላል። እኔ ሁለቱም ስላለኝ አሁን ቀስ ብዬ ሴት ብቻ ሲሆን ደግሞ ወንድም ያስፈልጋትም እንደ ቤት ቢጠብቅ ምናምን ይባላልና የኛ ሀገር ሰው እንደዚህ አይነት ነገሮች አሉ። ኢንፍሉዌንስ የማድረግ ነገር አለ። እኛ ከሁለቱም እንትን የለብንም። አንድ ሴት አንድ ወንድ እግዚአብሔር ይመስገን። ስለዚህ እስቲ ፍሩት ምናምን አቀብኝ ነው ምን ላቀብል? ፍሩት የሆነ ነገር ዝም ብለሽ አቀብኝና እንብላ። ያዥ እንጂ እሺ ቀዝቃዛ ነበር እዚህ ሙቀቱ ነበር። አይ አሪፍ ነው። እንብላ ቤተሰቦቻችን ተመልካቾቻችን እና ዛሬ ለየት ያለ ቀን እያሳለፍን ነው የምንገኘው። እንዴት ተሰማሽ ግን ሁሉ ነገር? እውነት በጣም ነው ደስ ያለኝ። በጣም በእውነት ቆየሁ እንደዚህ ልጆቼን ትቼ ወጥቼ እንደዚህ ስዝናና እና ደግሞ ይሄን ጭራሽ አልጠበቅኩም። እናትነት ከብዶሻል ግን? ነው አለው እኮ የወንድ ልጅ እና ስትሆኝ ደግሞ እንዴት ነው አብራሪ ላይ ወንድ ልጅ ሲባል ብዙ ጊዜ የሌለው ሰው አይገባውም። ወንድ ልጅ ማለት 3 ሴት ልጅ ማለት እና እንደውም የኔ ትንሽ ውድነን አይታችኋል። የተረጋጋ ነው አሁን ላይ ትንሽ ረጋ ያለ ነው እንጂ በጣም አሁን ላይ ፈጠን የማለት ባህሪ ያላቸውና ማማዬ ደግሞ ጨዋ ናት በዛው ልክ ገና 5 ወሯን ቢሆን ከጆኒ አንፃር ትንሽ እሷ ረጋ ያለች ናት፣ ደስ ትላለች እና እሱም ያው ደስ ይላል ሲቾኩል ሲፈጥን፣ ግን በጣም ደግሞ እንዳይጎዳብሽ ትፈሪያለሽ በጣም። ስለዚህ ጋይስ ዛሬ እንደነገርኳችሁ አሪፍ ነገር ይኖረናል። ጥያቄና መልስ ምናልፍ ይሆናል። ከጥያቄና መልሱ በፊት ግን ኬክ እንቁረስ። ፀሐዩም ጠጋ እያለ ነው፣ ወደዚህ እናስገባውና ኬክ እንቁረስ አይሻልም ውዴ? እሺ ባይዘይ ትዳር ውስጥ ያለ ሰው እንግዲህ ይወሰራው ያምራል ዋው ሃፒ 3 years anniversary my best wife I love you thank you ክቡርነቶች በጋራ ነው የምንቆርሰው። ልጆቼ ቢኖሩ ጥሩ ነው። ለዘላችሁ ይሄን 3 አመት ካንቺ ጋር በማሳለፍ እጅግ በጣም ደስተኛ ነኝ። ከመጀመራችን በፊት እንግዲህ ሁሉንም ክብር እግዚአብሔር ፈጣሪ ይውሰድ። አሜን። አትለይምና እናታችን ቅድስት ድንግል ማርያም እንግዲህ የጎደለውን እየሞላችልን መልጃችን በመልጃዋ እየደገፈችን እዚህ ደርሰናል። አሜን። እንግዲህ አብረሽን ቁረሻ። እሺ አብረና እስቲ አንበሳ እንደዚህ ደግሞ ለስንት አመት ያለ ለ25ቱ ለ50 አመት ያርሰን። ለ50 እግዚአብሔር ያብቃን። እኔና አንቺ 55 ነው ግን ስለሽው ስንት አመት እንደሚሆን ያው የእነሱን የልጅ ልጆችን እናያለን። ጆኒ 52 አመቱ ነው ማለት እኮ ነው። 51 52 አመቱ ምን አንቺ ሸነሸን ነው እኮ በቃ
የኬክ ባለሙያ ስንል ሸነሸን ነው እና ደስ የሚል ቀን ነው። ሞናሊዛዬ ነሽ ልበል ላንጎራጉር ሞናሊዛ ቃላቶች ያጥሩኛል ብሎ ነው የሚጨምረው። የዳዊት ጽጌ አንቺ ዘፈን ተናገሪ ላቅንቅንልሽ ምረጫ አንድ ምን የሚለው የፈለግሽው የፍቅር ዘፈን? አይ ይሄ የጥላን ይሻለኛል። ምን ቃላቶች ያጥሩኛል፣ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ። ፓም 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 አንተ ይቅርብ። ማይክ የለም ለካ ማይክ እኮ ያረከው ስለኛል። ሶ ጋይስ አብራችሁን እስካሁን ሰዓት ድረስ ስላላችሁ በጣም እናመሰግናለን፣ በጣም እንወዳችኋለን። አሁን አጠር ያለ 3 ወይ 4 ጥያቄዎች አሉን። እሱ እንጠያየቃለን። እሱ መልሰን በዚሁ ምናበቃ ነው የሚሆነው። አብራችሁን ስላላችሁ ስለምትወዱን በጣም ነው የምንወዳችሁ። እንደዚሁም ደግሞ ውድዬ እንኳን ለዚህ ተቀደሰ ቀን አደረሰሽ። ቢበጌላ ልደት እኮ አይደለም አንተ ምን ልጅ እኮ ነን አንተ ለጠፍክብኝ እኮ በኢየሱስ። እሺ አንቺ ማዚ ሚልኛል ምን ዘፈን እኮ አላውቅም። አንተ ፕሪንተው ምን አንተ ለኔ አስታውሱኛ እንዴ የምር የጸደጋን አስታውሷል። እስቲ ክሩ ይጠፋብኛል። ዘፈን ሰማ ነው እንጂ ይመጣ ያንተን ፍቅር ለኔ አንተ ወወምሪ ያንተን ፍቅር እኔ ነኔ ማላተም ያንተን ፍቅር ናሽኔ ያንተን ፍቅር እኔ ወይኔ አልተወውም እኔ ወይኔ። አሁን ያው ወደ ቤት ስመጣ ለልጆች ይሆን ነገር ይዘህ ስመጣ ያስደስተኛል። እሺ የሚያናድደኝ ነገር የሆነ እሱ አስቦት አይደለም፣ ግን ሁሌ የሆነ በቃ ወይ እራት ሲቀርቡ ወይ ምሳ ሲቀርቡ ወይ ቡና ሲፈላ የሆነ ተነስቶ የሚሄደው ነገር አለ። እሱ ነገር በቃ በጣም ነው የሚያናድደኝ። እኔ አላውቅም በቃ ልምድ ሆኖበታል። ተነስቶ ይወጣና እሱን መጠበቅ ምናምን ያናድደኛል። እሺ ሌላስ ማስደስትሽ ቀድሞ የታየሽ ማናደድሽ ነገር ይቻላል? አይ እሱንማ ተናገርኩኝ እኮ። ምን አልሽ? ለልጅ ከልጅ ስመጣ የሆነ ነገር ይዘህ ስመጣ ደስ ይለኛል። ሌላው ደግሞ በዚህ 3 አመት ትዳር ውስጥ የተማርሽው ነገር ምንድነው? አንድ ሁለት ነገር ጥቀሽ፣ እኔም አንድ ነገር ከዛ እናልፋለን። ምንድነው በጣም የተማርሽው ነገር? ያው እኔ ትዳር ትዕግስትን አስተምሮኛል። አንደኛ በጣም ትዕግስተኛ ትሆናለህ ትዳር ውስጥ። ያንን ፈትኝሻለሁ እንዴ? አይ ፈትነኝ ሳይሆን ያው እንደምታዋደደ ሁሉ ብዙ መጋጨቶች አሉና ያንን ነገር ደግሞ ችለክ ከአንዱ የተሻልክ ሆነክ ካላሳለፍከው ትዳር ትክክል ነው። እንግዲህ እኔም በጣም ትልቁ የተማርኩት ነገር ትዕግስት ነው። ትዕግስት ካለ የማይታለፍ ነገር የለም። ስለዚህ ለአዲስ ተጋቢዎች የምናስተላልፈው መልእክት ምንድነው? የመጀመሪያው ነገር ብዙ መጠበቅ የለባችሁም። አንዳንዴ ብዙ የጠበቃችሁት ነገር አንጀት አያርስምና ዊዝ በቃ ፍቅር ይኑር፣ እግዚአብሔር ይኑር በእናንተ መሀል፣ ትዕግስት ይኑራችሁ። ማንኛውም ነገሮች ብዙ አፕ ኤንድ ዳውኖች፣ ጭቅጭቆች፣ መጣላቶች ይኖራሉ፣ ግን ትወጡታላችሁ። ነገ ደግሞ የተሻለ ፍቅር፣ የተሻለ ነገሮች ይኖራሉ። እሺ ለመጨረሻ ጊዜ ያኮራውሽ ወይም ያኮራሽኝ መቼ ነው ይላል? ለመጨረሻ ጊዜ ያኮራኸኝ ባለፈው እንደውም ስፖርት ቪዲዮ ብላለና እዛ ላይ አራተኛ ደረጃ ስትወጣ አኩርተኸኛል። እኔ ደግሞ ያኮራሽኝ ሴት ልጅ ዱብ ስታረጊ በቃ አቀናብረሽ ወንድም ሴትም ዱብ ስታረጊልኝ በጣም ያኮራሽኝ ጊዜ ነው። እሺ ለሚቀጥሉት አመታት አንዳችን ለሌላችን ምን ቃል እንገባባ ነው የመጨረሻው ጥያቄ።
ስለዚህ ቀጣይ አመት አንቺ ለኔ ምን ቃል ትገቢያለሽ? እኔ ለአንቺ ምን ቃል ልግባልሽ? እኔ ቃል ምገባለሁ ያው ልጆቼን ነው ያለኝን ነገር ቆንጆ አድርጌ ያሳድጋቸው ቆንጆ አድርጌ ያሳድጋቸው። ለቀጣይ አመት እስቲ ምን ቃል እገባለሁ? እኔ አሁን ቃል እንድትገቢልኝ የምፈልገው ነገር አለ። እሺ ምንድነው? ወይ ንገረኝና ተሰማርሽበት። አሁን የኬክ ሙያ ጀምረሽ የለ በዛ ኬክ ሙያ ላይ ስኬታማ ሆነሽ ራስሽን ችለሽ መኪና ገዝተሽልኝ እንድታኮሪኝ እፈልጋለሁ። እንትን ለጊዜው መኪናው ይቅርና እሺ እስከዛ እስካለ ፓርት ድረስ እሺ አንቺ በዛ ኮራለሁ። የምትፈልጊው ነገር ምን አለ? ምን እንዴት ላፍራሽ? በስራ በተሰማራው ስኬታማ መልካም አባትና መልካም እናት እንድንሆን በዛ ታኮራኛለህ። እነዚህ ተመልካቾች 200,000 ምናምን ስናስገባቸው የዛሬ አመት በዛ ኮራሻለሁ። ከቲሙ ጋር አላችሁ አይደለ? ስለዚህ ውድ ፋሚሊያንስ ይህን ይመስል ነበር። በጣም ነው የምወድሽ። ወይኔ ረስቼ ጋይስ የተለፋበትን ስጦታም አለኝ። ስጦታ አለኝ ውዴ። ምንድነው ዛሬ? እኔ ግን እኮ ምንም አላዘጋጀውም። ችግር የለውም። ያው ወንድ ነው ለሴት ሊሰጠው መቼስ እንደ ሀገር አይደለም ያለነው። ስለዚህ የመጀመሪያ ስጦታዬ ከትልቁ ነው የምጀምረው። ከትልቁ ስጦታ ይኖረኛል። አይንሽን ጨፍኝ። ይኸው ዝቅ ብያለሁ። ሬዲ ነሽ? አዎ። ኦ በቃ እዚህ ጋር ነው። በስመ አብ እንግዲህ ይለያል። ሰርግ ስትሄጂ ምን ስትሄጂ ይለያል በእውነት እንክድንሹ በጣም ነው ደስ የሚለው ሽታው። በቃ በጣም ነው የማመሰግነው። እዛ ለሌላ ጊዜም ደግሞ የሚሆናል እንግዲህ ያማረጥሽ በለው በስመ አብ ያማረጥሽ። ግን እቺኛው እንዴት አይሻት? በጣም ያበደች እውነት በጣም የማልሆነው ነገር የለም። ማየ ይለያል ሽታው ማለት ነው። በጣም ነው ደስ የሚለው። እዚህ ሰርጋት ነው። በጣም ነው የማመሰግነው። እኔ ግን አሳፈረኝ ምንም ነገር አንቺ ስላላወኩኝ ምንም ነገር ስለተጣበት በስሯ ታቆራኛለች። እንግዲህ ልጆችን ተንከባከብልኝ። ያንቺ ሽልማት ምን ነው? ቤት ውስጥ የምትይው እየደረቅሽ የምትይው ቁጭ ብለሽ የምትይው አንቺ ነሽና ልጆችን አደራ እወድሻለሁ። ይሄን ይመስል ነበር። እናመሰግናለን። 100,000 እንዳይረሳ። ይመቻች። ፒስ ኬክ ላብላሽ ነው።